አዲሷ የእንግሊዝ ጠቅላይ ሚኒስትር ሊዝ ትረስ ማን ናቸው? የእንግሊዝ ጠቅላይ ሚኒስትር ለመሆን የወግ አጥባቂው ፓርቲ መሪ ሆነው የተመረጡት ሊዝ ትረስ ከንግሥት ኤልሳቤጥ ጋር ከተገናኙ በኋላ በይፋ የአገሪቱ ጠቅላይ ሚኒስትር ሆነዋል። ሊዝ ለመሆኑ ከየት ተነስተው አሁን ካሉበት ደረሱ? ሊዝ ትረስ ገና በ7 ዓመታቸው የቀድሞዋን ዝነኛ ጠቅላይ ሚኒስትር ማርጋሬት ታቸርን በመወከል ተማሪ ሳሉ ተውነው ነበር። ሊዝ ትረስ ከ39 ዓመታት በኋላ በእውኑ ዓለም የወግ አጥባቂው ፓርቲ መሪ መሆን ችለዋል። እስካሁን ድረስ የውጭ ጉዳይ ሚኒስትር በመሆን ሲያገለግሉ የቆዩት ሊዝ ትረስ በተቀናቃኛቸው ሪሺ ሱናክ ለ5 ዙሮች ሲመሩ ቢቆዩም በወግ አጥባቂ ፓርቲ አባላት ምርጫ በመጨረሻ አሸናፊ መሆናቸው ታውቋል። ሜሪ ኤልዛቤት ትረስ በሚለው ሙሉ የመዝገብ ስማቸው የሚታወቁት ፖለቲከኛዋ ከሂሳብ ሊቁ አባታቸውና ከነርስ እናታቸው እንደ አውሮፓውያን አቆጣጠር 1975 በኦክስፎርድ ኢንግላንድ ነበር የተወለዱት። የ47 ዓመቷ ሊዝ ትረስ መኖሪያቸውን በለንደንና ኖርፎክ ያደረጉ ናቸው። በትምህርት ደግሞ ከኦክስፎርድ ዩኒቨርሲቲ ተመርቀዋል። ባለትዳርና የሁለት ሴት ልጆች እናት ናቸው። ሊዝ ትረስ የወቅቱ የውጭ ጉዳይ ሚኒስትር ሆነው ቆይተዋል። በቀደሙት ጠቅላይ ሚኒስትሮች በዴቪድ ካሜሮን፣ በቴሬሳ ሜይ እና በቦሪስ ጆንሰን ስር ሚኒስትር ሆነው ያገለገሉ ሰው ናቸው። በኦክስፎርድ ዩኒቨርሲቲ የሊበራል ዲሞክራቶች የቀድሞ ፕሬዚዳንትም ነበሩ። በ1996 የወግ አጥባቂ ፓርቲን የተቀላቀሉበት ጊዜ ነው። ሊዝ ገና በልጅነት ዕድሜያቸው የዩናይትድ ኪንግደም አካል በሆነችው ስኮትላንድ መዲና ግላስጎ ውስጥ ኑረዋል። ከዚያም የቤተሰብ አባላቱ ወደ ሊድስ ከተማ ተዘዋውረዋል። ሊዝ ትረስ በወጣትነት ዕድሜያቸው ኦክስፎርድ ዩኒቨርሲቲ ገብተው ፍልስፍና፣ ፖለቲካና ምጣኔ ሀብት አጥንተዋል። በዩኒቨርሲቲ ቆይታቸው በተማሪዎች የፖለቲካ እንቅስቃሴዎች ውስጥ ንቁ ተሳትፎን ያደርጉ ነበር። ላይ የወግ አጥባቂ ፓርቲ መሪ ሆነው የተመረጡት ሊዝ ትረስ በተማሪነት ዘመናቸው ግን ሊበራል ዲሞክራት ነበሩ። ሊዝ በጸረ ንጉሳዊ አስተዳደር ላይ በሚያንጸባርቁት ጠንካራ አቋም ይታወቁ ነበር። እንደ አውሮፓውያን አቆጣጠር 1994 ላይ በሊበራል ፓርቲ ኮንፈረንስ ላይ ተገኝተው ባደረጉት ንግግር እኛ ሊበራል ዲሞክራቶች ለሁሉም መሰጠት ስላለበት እድል እናምናለን፣ ሰዎች ለመምረጥ ይወለዳሉ ብለን አናምንም ሲሉ ተናግረው ነበር። ሊዝ ገና በኦክስፎርድ ሳሉ ነበር የፖለቲካ አቋም ለውጥ በማድረግ ፊታቸውን ወደ ወግ አጥባቂ ፓርቲ ያዞሩት። ከዩኒቨርሲቲ ከወጡ በኋላ ለሼል እንዲሁም ኬብል ኤንድ ዋየርለስ ለሚባል ኩባንያ የሂሳብ ባለሙያ ሆነው እያገለገሉ ሳለ ከሙያ አጋራቸው ጋር እንደ አውሮፓውያን አቆጣጠር በ2000 ትዳር መስርተዋል። ጥንዶቹ በ10ዎቹ ዕድሜ ውስጥ የሚገኙ የሁለት ሴት ልጆች ወላጆች ናቸው። ትረስ እንደ አውሮፓውያን አቆጣጠር 2001 ላይ በምዕራብ ዮርክሻየር የወግ አጥባቂ ፓርቲን ወክለው ተወዳድረው የነበረ ቢሆንም ድል ሳይቀናቸው ቀርቷል። በተመሳሳይ 2005 ላይ በነበረ ምርጫም ተሸንፈዋል። ሊዝ ትረስ ከአንድም ሁለቴ ሽንፈት ቢገጥማቸውም ለፖለቲካ እጅ አልሰጡም። እንደ አውሮፓውያን አቆጣጠር 2006 ላይ በደቡብ ምስራቅ ለንደን ካውንስለር ሆነው ተመርጠው ነበር። በ2010 ደግሞ ለነበረው ምርጫ የወግ አጥባቂው ፓርቲ መሪ ዴቪድ ካሜሮን ሊዝ ትረስን ለፓርቲው አጋርነት የመጀመሪያ ተመራጭ እጩ ዝርዝሮች ውስጥ ቢያካትቷቸውም ወጣቷ ፖለቲከኛ ማርክ ፊልድ ከተባሉ የፓርላማ አባል ጋር የፍቅር ግንኙነት እንደነበራቸው ይፋ መሆኑን ተከትሎ ከፓርቲ አባላቶች ጫና በዝቶባቸው ነበር። ይሁን እንጂ የቀረበባቸውን ፈተና በማለፍ ተመራጭ ሆነው ነበር። ሊዝ ትረስ እንደ አውሮፓውያን አቆጣጠር 2010 ላይ ከሌሎች 4 የወግ አጥባቂ ፓርቲ አባላት ጋር በመሆን ብሪታንያ አንቼንድ የተሰኘ ብዙ ያነጋገረ መጽሐፍ አሳትመው ነበር። በዛ መጽሐፍ ላይ ብሪታንያውያን ሰራተኞችን በዓለማችን ካሉ ሰነፍ ሰራተኞች ብለው መግለጻቸው ብዙ ያስተቻቸው ሲሆን በቅርብ በነበሩ የክርክር መድረኮች ላይ ሊዝ ትረስ ይህን አስተያየት እንዳልጻፉ ተናግረዋል። ሊዝ የፓርላማ አባል በሆኑ በ2 ዓመታት ውስጥ የትምህርት ሚኒስትር ሆነው ተሸሙ። ከ2 ዓመታት በኋላ ደግሞ በእድገት የአካባቢ ጥበቃ ሚኒስትር በመሆን ሌላ ሹመት አግኝተዋል። ምናልባትም እንደ አውሮፓውያን አቆጣጠር 2015 ከአውሮፓ ህብረት የመውጣት ህዝበ ውሳኔ
በአሁኑ የዩኬ ትውልድ ትልቁ የፖለቲካ ክስተት ሊሆን ይችላል። ሊዝ ትረስ በብሬግዚት ላይ የነበራቸው አቋም ዩናይትድ ኪንግደም በአውሮፓ ህብረት ውስጥ መቆየት አለባት የሚለው ነበር። ዘሰን ጋዜጣ ላይ አስፍረውት በነበረው መከራከሪያቸው ዩኬ ከአውሮፓ ህብረት ብትለይ ምርቶችን ለአውሮፓ ህብረት ማቅረብ ፈታኝ ይሆናል ብለው ነበር። በህዝበ ውሳኔው ዩኬ ከአውሮፓ ህብረት ከተለየች በኋላ ሊዝ ትረስም አቋማቸውን በመቀየር ዩኬ ከህብረቱ መውጣቷ በበጎ መልኩ የአሰራር ሂደቶችን ቀይሯል ብለዋል። በጠቅላይ ሚኒስትር ቴሬሳ ሜይ አስተዳደር ውስጥ የፍትህ ሚኒስትር ከዚያም ደግሞ የግምጃ ቤት ኃላፊ በመሆን አገልግለዋል። እንደ አውሮፓውያን አቆጣጠር 2019 ላይ ቦሪስ ጆንሰን ጠቅላይ ሚኒስትር ሆነው ወደ ስልጣን ሲመጡ ደግሞ ሊዝ ትረስ የዓለም አቀፍ ንግድ ሚኒስትር ሆነው ማገልገል ጀምረዋል። ሊዝ የ46 ዓመት ጎልማሳ ሳሉ ነበር ትልቁን የመንግስት ኃላፊነት የተረከቡት። እንደ አውሮፓውያን አቆጣጠር 2021 ከዶሚኒክ ራብ የውጭ ጉዳይ ሚኒስትርነት ስልጣንን ተረክበዋል። የሊዝ ትረስ ለጠቅላይ ሚኒስትርነት ያደረጉት ጉዞ አልጋ ባልጋ አልነበረም። ከተቀናቃኛቸው ሪሺ ሱናክ ጋር በነበሯቸው ክርክሮች ላይ ባቀረቧቸው መከራከሪያዎች ሲተቹ ነበር። ይሁን እንጂ የምርጫ ውጤቱ ሊዝ ትረስ ከሪሺ ሱናክ ይልቅ በፓርቲ አባላት ዘንድ የተሻለ ተቀባይነት እንዳላቸው አሳይቷል።